በ1972ቱ የሙኒክ ኦሎምፒክ የሽብር ጥቃት በማንና እንዴትስ ተፈጸመ? በ1972 ምዕራብ ጀርመን 20ኛውን የበጋ ኦሎምፒክ በሙኒክ ከተማ ለማስተናገድ ስትዘጋጅ ዋነኛ ዓላማዋ የስፖርት ውድድር ማካሄድ ብቻ አልነበረም። ከሁለተኛው የዓለም ጦርነት በኋላ ሀገሪቱ ያካሄደችውን መልሶ ግንባታ፣ ያበበውን ዲሞክራሲና ለዓለም ሰላም ያላትን ቁርጠኝነት ለማሳየት ያለመ ታሪካዊ አጋጣሚ ነበር። አዶልፍ ሂትለር በ1936 በበርሊን ኦሎምፒክ ያሳየውን ዘረኝነትና የጨለማ ታሪክ ከዓለም አእምሮ ሙሉ በሙሉ ለማጥፋትና አዲሷ ጀርመንን ማስተዋወቅ ነበር። በዚህም ምክንያት ውድድሩ የደስታ ኦሎምፒክ በሚል መሪ ቃል ተሰየመ። ጀርመናውያን ለዝግጅቱ አዳዲስና አስደናቂ የሆኑ የህንፃ ንድፎችንና የመሠረተ ልማት ግንባታዎችን አከናወኑ። በታዋቂው የህንፃ አርክቴክት በፍራይ ኦቶ የተነደፈውና እንደ ሸረሪት ድር የተዘረጋው የሙኒክ ኦሎምፒክ ስታዲየም ግልጽ ጣሪያ፣ የሀገሪቱ ተቀባይነት፣ ዘመናዊነትና ግልጽኝነትን የሚያሳይ ተደርጎ ተገነባ። ዝግጅቱን ምክንያት በማድረግ በሙኒክ ከተማ የመሬት ውስጥ ባቡርና ፈጣን የባቡር መስመሮች ተገነቡ። የከተማዋ ማዕከል ለእግረኞች ብቻ እንዲሆኑ ተደረገ። በዝግጅቱ ወቅት ከምንም በላይ ትኩረት የተሰጠው የሀገሪቱን ወታደራዊ ገጽታ ላለማሳየት ነበር። የደህንነት ጥበቃው የዝግጅቱ ታዳሚዎችን ዘና እንዲሉ ታስቦ የደህንነት ሁኔታው እንዲላላ ተደረገ። የደህንነት ሰራተኞችና ፖሊሶች የጦር መሳሪያ ወይም ወታደራዊ ዩኒፎርም እንዳይለብሱ ተከለከሉ። በምትኩ ሰማያዊና ነጭ ቀለም ያላቸው ቀለል ያሉ የስፖርት ዩኒፎርም እንዲለብሱ ተደረገ። የአትሌቶች መንደር በጠንካራ አጥር ወይም በታጠቁ የደህንነት ሰዎች እንዳይጠበቅ ተደረገ። አትሌቶችና የቡድን አባላት ያለምንም ፍተሻና እንግልት በነፃነት እንዲንቀሳቀሱ የተዘጋጀ የወደፊት ሰላማዊ ዓለም ማሳያ ነበር። በነሐሴ 1972 በጀርመን ሙኒክ ከተማ የተከፈተውን 20ኛው የበጋ ኦሎምፒክ የሰላምና የደስታ ጨዋታዎች በሚል መሪ ቃል ነበር የተዘጋጀው። ጀርመን ከሁለተኛው የዓለም ጦርነት በኋላ ዓለም አቀፉን ማህበረሰብ በደስታ ለመቀበል እና አዲሷንና ሰላማዊቷን ጀርመን ለማሳየት ትልቅ ዝግጅት አድርጋ ነበር። ጥበቃውም ቢሆን አትሌቶች ነፃነት እንዲሰማቸው ታስቦ አነስተኛና ግልጽ የሆነ ነበር። ነገር ግን ይህ የሰላም ድባብ ከመስከረም 5 ቀን 1972 ሰርገው በገባ የፍልስጤም ታጣቂ ቡድን ሙሉ በሙሉ ተቀየረ። ከሌሊቱ 10 ሰዓት ገደማ የአትሌት ልብስ የለበሱ 8 የፍልስጤም ታጣቂዎች የኦሎምፒክ መንደር አጥርን ተሻግረው ገቡ። ዓላማቸው በቁጥር 31 አፓርታማ ውስጥ ያረፉትን የእስራኤል አትሌቶችና አሰልጣኞችን መያዝ ነበር። አጋቾቹ ወደ ግቢ ሲገቡ የእስራኤል የትግል አሰልጣኝ ሞሼ ዊንበርግና የክብደት ማንሳት ተወዳዳሪ የሆነው ዮሴፍ ሮማኖ ለመከላከል ሞክረው ነበር። ነገር ግን ሁለቱም በጥይት ተመተው ወዲያውኑ ሕይወታቸው አለፈ። ታጣቂዎቹ የቀሩትን 9 የእስራኤል አትሌቶችና አሰልጣኞችን በማሰር ታጋጅ አደረጓቸው። የኦሎምፒክ መንደሩ ሰላማዊ ድባብ በአንድ አፍታ በጭንቀት በሽብርና በመሳሪያ ድምፅ ተተካ። የታጣቂዎቹ ጥያቄ ግልጽ ነበር። በኢየሩሳሌም የሚገኙ ከ200 በላይ ፍልስጤማውያን እስረኞችና በጀርመን የሚገኙ 2 ታዋቂ የግራ ክንፍ አማጽያን እንዲፈቱ፣ ካልሆነ ግን አትሌቶቹን በየተራ እንደሚገድሏቸው ዛቱ። ዜናው በፍጥነት በመላው ዓለም ተሰራጨ። የኦሎምፒክ ጨዋታዎች ለጊዜው እንዲቆሙ ተደረገ። ከዓለም ዙሪያ የመጡ የዜና ማሰራጫዎችም የሙኒክን የኦሎምፒክ መንደር ከበቡት። የጀርመን ባለሥልጣናትና የታጣቂዎቹ መሪ የነበረው ኢሳ ድርድር ጀመሩ። የጀርመን መንግሥት የገንዘብ ክፍያ ቢያቀርብላቸውም ታጣቂዎቹ ግን ፈቃደኛ አልሆኑም። እስራኤል በበኩሏ ከሽብርተኞች ጋር ድርድር አናደርግም የሚል ጥብቅ አቋም በመያዝ የራሷን የኮማንዶ ቡድን ለመላክ ብትጠይቅም የጀርመን ሕግ በወቅቱ የውጭ ሀገር ጦር በግዛታው ላይ እንዳይሰማራ ስለሚከለክል ጥያቄው ውድቅ ተደረገ። የጀርመን ፖሊስ አትሌቶቹን ለማስለቀቅ በሕንፃው ጣሪያ በኩል የመግባት ሙከራ አድርጎ ነበር። ነገር ግን የፖሊሶቹን እንቅስቃሴ በቀጥታ ስርጭት በቴሌቪዥን ይተላለፍ ስለነበር ታጣቂዎቹ የፖሊሱን ዝግጅት በቲቪ አይተው ስለነበር ሙከራውን አከሸፉት። በመጨረሻም ታጣቂዎቹ
ታጋቾቹን ይዘው ወደ ካይሮ ለመብረር ውሳኔ ላይ ደረሱ። የጀርመን ባለሥልጣናት ግን ታጣቂዎቹ ከሙኒክ እንዲወጡ ፍቃድ የመስጠት ፍላጎት አልነበራቸውም። እቅዳቸው አትሌቶቹ ወደ ሄሊኮፕተር የሚሳፈሩበትና ወደ ወታደራዊ አየር ማረፊያ የሚሄዱበትን መንገድ በመጠቀም ድንገተኛ ጥቃት በማድረስና ታጋጆችን ማስለቀቅ ነበር። ከምሽቱ 4 ሰዓት ተኩል ገደማ ታጣቂዎቹና ታጋቾቹ በሁለት ሄሊኮፕተሮች ወደ ፍሪስተን ፊልድ ብሩክ አየር ማረፊያ ተወሰዱ። በአውሮፕላን ማረፊያ ውስጥ የጀርመን ፖሊሶች ታጋቾችን ለማስለቀቅ ያደረጉት ዝግጅት በቂ አልነበረም። ታጣቂዎቹ ከሄሊኮፕተሮቹ ወርደው የተዘጋጀላቸውን አውሮፕላን ሲፈትሹ ወጥመድ መሆኑን ተረዱ። በዛው ቅጽበት የጀርመን ፖሊሶች ተኩስ ከፈቱ። በቦታው ላይ የነበረው የተኩስ ልውውጥ የቀጠለ ሲሆን ሁኔታዎቹ ሙሉ በሙሉ ከቁጥጥር ውጭ ሆኑ። ይህ በእንዲህ እንዳለ ከታጣቂዎቹ አንዱ ወደ አንደኛዋ ሄሊኮፕተር የእጅ ቦምብ መወርወር ሄሊኮፕተሯ እንድትቃጠል አደረገ። በሌላኛው ሄሊኮፕተር የነበሩት ታጋቾች ደግሞ በተደረገው የተኩስ ልውውጥ ሕይወታቸው አለፈ። በዚህ አሳዛኝ ጥቃት 9 የእስራኤል አትሌቶች፣ 1 የጀርመን ፖሊስና 5 ታጣቂዎች ሕይወታቸው ሲያልፍ 3 ታጣቂዎች ደግሞ በቁጥጥር ስር ዋሉ። በማግስቱ በኦሎምፒክ ስቴዲየም የሐዘን ሥነ ሥርዓት ተካሄደ። የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት አቭሪ ብሪንዴጅ ጨዋታዎች መቀጠል አለባቸው በማለት ያደረጉት ንግግር የብዙዎችን ቁጣ ቢያስነሳም ጨዋታዎች ከመደረግ ግን አላገደውም። ለዚህ የሽብር ጥቃት መነሻ ምክንያት የፍልስጤም ታጣቂ ቡድኖች ለበቀልና ለትግል የተነሱበትን ምስጢር ለመረዳት ከዛሬ 10 ዓመታት በፊት ወደ ነበረው ታሪክ መመለስ ያስፈልጋል። የታሪኩ መነሻ በ1948 የእስራኤል መንግሥት መመስረትን ተከትሎ የተከሰተውና በፍልስጤማውያን ዘንድ ናክባ ወይም ታላቁ መከራ በመባል የሚታወቀው ክስተት ነው። በወቅቱ በመቶ ሺዎች የሚቆጠሩ ፍልስጤማውያን ከቀያቸው የተፈናቀሉበት ሲሆን በርካታ መንደሮችም ወድመዋል። ይህ ክስተት በፍልስጤማውያን ልብ ውስጥ ትልቅ የታሪክ ቁስልና የበቀል ስሜትን ዘርቶ አልፏል። ከዚህ በተጨማሪ በ1967 በነበረው የስድስቱ ቀን ጦርነት እስራኤል ዌስት ባንክን፣ ጋዛንና ምስራቅ ኢየሩሳሌምን በቁጥጥሯ ስር አደረገች። ከዚያን ጊዜ ጀምሮ ፍልስጤማውያንን በወታደራዊ ቁጥጥር ስር መኖር ጀመሩ። አዳዲስ የአይሁድ ሰፋሪዎች ማህበረሰብ በፍልስጤም መሬት ላይ መመስረታቸው የመሬት መወረስና የነፃነት እጦት በፍልስጤም ወጣቶች ዘንድ ትልቅ ቁጣን ቀሰቀሰ። በእስልምና እምነት ተከታዮች ዘንድ ሦስተኛው ቅዱስ ስፍራ የሆነው የአልአቅሳ መስጊድ የሚገኝበት የምስራቅ ኢየሩሳሌም ውጥረት ለታጣቂ ቡድኖች ራሱን የቻለ የመታገያ ምክንያት ነበር። የእስራኤል ፖሊስ በመስጊድ ውስጥ የሚያደርጋቸው ወረራዎች ከሙስሊም አማኞች ጋር የሚፈጥሩት ግጭቶችና የአይሁድ ሰፋሪዎች ወደ ስፍራው መግባት በሙስሊሞችና በፖሊሶች መካከል ግጭትን ይፈጥራል። ሐማስና ሌሎች የታጠቁ ቡድኖች አብዛኛውን ጊዜ የሚያካሂዷቸውን ጥቃቶች የአልአቅሳ ክብርን ለመጠበቅና ለተደፈረው ቅዱስ ስፍራ በቀል እንደሆነ ይገልጻሉ። በእስራኤል እስር ቤቶች ውስጥ የሚገኙ በሺዎች የሚቆጠሩ ፍልስጤማውያን እስረኞች ጉዳይ ሌላው የታጣቂዎቹ የበቀል ኢላማ ነው። ታጣቂዎቹ የእስራኤል ዜጎችን ወይም ወታደሮችን በማገት ከእስራኤል እስረኞች ጋር ለመቀያየር ይሞክራሉ። ነገር ግን የእስራኤል መንግሥት ከፍተኛ የሆነ ወታደራዊ እርምጃን ይወስድ ነበር። መስከረም 1972 በሙኒክ ኦሎምፒክ የተከሰተው ክስተት ለመላው እስራኤልና ለአይሁድ ሕዝብ ታላቅ የሐዘንና የድንጋጤ ቀን ነበር። ጥቁር መስከረም የተሰኘው የፍልስጤም ታጣቂ ቡድን 11 የእስራኤል ኦሎምፒክ ተወዳዳሪዎችን አግቶ በጭካኔ ገደላቸው። ዝግጅቱ በቀጥታ ስርጭት በመላው ዓለም መታየት የእስራኤል ጥንካሬንና ደህንነትን በእጅጉ ጎዳው። ክስተቱ እንደተጠናቀቀ የእስራኤል ሕዝብና መንግሥት ዳግመኛ እንዲህ አይነት ጥቃት በእስራኤላውያን ላይ አይደርስም የሚል ጽኑ አቋም ላይ ደረሰ። በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ጎልዳ ሜርና የደህንነት ካቢኔያቸው ምስጢራዊ ስብሰባ አደረጉ። ከስብሰባው በኋላ ጎልዳ ሜር ለሞሳድ የደህንነት መስሪያ ቤት ግልጽና የማያወላወል ትዕዛዝን አስተላለፉ። ትዕዛዙን ተከትሎ በሙኒክ ጥቃት ላይ እጃቸው ያለበትን ያቀዱትንና የረዱትን ሁሉ ከያሉበት አድኖ መበቀል ነበር። ይህ ውሳኔ የእግዚአብሔር ቁጣ ዘመቻ በመባል ይታወቃል። የዘመቻው ዋና ዓላማ በቀል ብቻ ሳይሆን ወደፊት በእስራኤላውያን ላይ ጥቃት ለማድረስ የሚያስቡትን ሁሉ ቆም ብሎ እንዲያስቡ ያስገድዳቸዋል።
የሞሳድ ኃላፊ የነበሩት ዛቪ ዛሚር እና የኦፕሬሽን አስተባባሪ ሚካኤል ሐራሪ በፍጥነት ወደ ሥራ ገቡ። በሙኒክ ጥቃት ላይ በቀጥታና በእንቅስቃሴ ደረጃ የተሳተፉትን ከ20 በላይ የሚሆኑ የጥቁር መስከረምና የፒኤልኦ አባላትን ያካተተ የተፈላጊዎችን ዝርዝር አዘጋጁ። ለዚህ ኦፕሬሽን ሲባል ልዩ የሆኑ የሞሳድ ቡድኖች ተዋቀሩ። ከእነዚህም መካከል ጊዶን በመባል የሚታወቀውና ልዩ ሥልጠና የወሰዱ ወታደሮችን ያቀፈው ስብስብ ዋነኛ ነበር። የመጀመሪያው ጥቃት በሮም ከተማ የሚኖረው የፍልስጤም ምሁርና የትርጉም ባለሙያ ቫኤል ዙዋይተር ነበር። በጥቅምት 1972 አጋማሽ ላይ የሞሳድ ወኪሎች በሮም በሚገኘው የመኖሪያ ቤቱ አፓርታማ ደጃፍ ላይ ጠብቀው 12 ጥይቶችን በመተኮስ ገደሉት። ይህ ክስተት የሞሳድ ረጅምና አስፈሪ የበቀል ዘመቻ መጀመሩን ለዓለም አበሰረ። ከሮሙ ጥቃት በኋላ የሞሳድ ትኩረት ወደ አውሮፓ ዋና ዋና ከተሞች ተዛወረ። በፓሪስ፣ አቴንስና ኒቆሲያ የሚገኙ የፍልስጤም ታጣቂዎች መሪዎች በቦምብና በመሳሪያ ጥቃቶች ተገደሉ። በጥቃቱ ከተገደሉት ውስጥ መኖሪያውን በፓሪስ ያደረገው መሐመድ ሻሪ የሞሳድ ቴክኒሻኖች የስልክ ጥገና ሠራተኞች በመምሰል ወደ ቤቱ በመግባት በስልኩ ስር ቦምብ አጠመዱበት። ከርቀት ሆነው ስልክ በመደወል ራሱ መሆኑን ካረጋገጡ በኋላ በርቀት መቆጣጠሪያ ፈነዱት። ሌላኛው በሞሳድ ተፈላጊ የሆነው ባሲል ቁላይሲ በጎዳና ላይ እየተጓዘ ሳለ በሁለት የሞሳድ ወኪሎች በጥይት ተደብድቦ ተገደለ። ነገር ግን የኦፕሬሽኑ ትልቁና ደፋር እርምጃ የተወሰደው በቤይሩት ሊባኖስ ነበር። በኤፕሪል 1973 ኦፕሬሽን ስፕሪንግ ኦፍ ዩዝ በተሰኘው ጥቃት የእስራኤል ልዩ ኃይልና የሞሳድ ወኪሎች በባህር በኩል ወደ ቤይሩት ገቡ። በወቅቱ የኮማንዶ ቡድን የሚመራው በኢሁድ ባራክ ነበር። ቡድኑ የፒኤልኦ ከፍተኛ መሪዎች ወደሚኖሩበት አፓርታማ በመግባት 3 ከፍተኛ የድርጅቱ አመራር የሆኑትን መሐመድ ዩሱፍ አልናጃር፣ ካማል አድዋንና ካማል ናሲር በቤታቸው ውስጥ እንዳሉ ተገደሉ። የሞሳድ ዘመቻ በስኬት እየተጓዘ ሳለ በ1973 በኖርዌይ ሊልሃመር ከተማ ላይ ያልተጠበቀ ስህተት ተከሰተ። የሞሳድ ወኪሎች የሙኒኩን ጥቃት ዋና አቀናባሪ የሆነውን አሊ ሐሰን ሳልመህን አግኝተነዋል ብለው በማሰብ አህመድ ቡሽኪ የተባለ ንጹሕ ሞሮኮዊ የሜሶን ሠራተኛን ገደሉት። ከጥቃቱ በኋላ የኖርዌይ ፖሊስ ወዲያውኑ 6 የሞሳድ ወኪሎችን በቁጥጥር ስር አዋላቸው። ይህ ክስተት የእስራኤልን ምስጢራዊ የደህንነት መዋቅር ለዓለም አጋለጠ። በተጨማሪም ከባድ የዲፕሎማሲ ቀውስ ፈጠረ። በዚህም ምክንያት ጠቅላይ ሚኒስትር ጎልዳሜር ዘመቻው ለተወሰነ ጊዜ እንዲቆም አዘዙ። ነገር ግን ሞሳድ የቀሩትን አሸባሪዎች መከታተሉን አላቆመም ነበር። ከጥቂት ዓመታት በኋላ በ1979 ዘመቻው እንደገና በሚስጥር ጀመረ። እንደገና በጀመረው ዘመቻ አሊ ሐሰን ሳልመህ በመኪና በሚጓዝበት ወቅት በመንገድ ዳር በተጠመደ ቦምብ ተገደለ። ኦፕሬሽን ወራት ኦፍ ጋድ ከ20 ዓመታት በላይ የፈጀ በዓለም አቀፍ ደረጃ የተካሄደ እጅግ ምስጢራዊና ውስብስብ የደህንነት እርምጃ ነበር። ይህ ዘመቻ ሞሳድ ምን ያህል ጠንካራና ምስጢራዊ የስለላ ድርጅት እንደሆነ ለዓለም ያሳየበትና እስራኤል እንድትፈራና እንድትከበር ያደረጋት ክስተት ሆኖ አልፏል።